የሰው ልጅ የህልሙን ሳይሆን የሥራውን የልፋቱን ውጤት ነው የሚያገኘው የሚባለው እውነት ነው። ተኝተ ያለምከው የት ያደርሳል? የትም አያደርስም። አታኝም እንደ እኔን ስትሰናከል። አንዳንድ ሰዎች ግርም ይሉኛል። የልባቸውን ተናግረው ከጨረሱ በኋላ እኔ እኮ አፌ እንጂ ውስጤ ባዶ ነው ይላሉ። አረ ሽጉጥም ጥይቱን ተኩሰው ከጨረሰ በኋላ ባዶ ነው። ለሚያልፍ ነገር ክፉ አንነጋገር። አንደበት እሳት ናት፣ ታቃጥላለች። አንዳንድ ቃላት ከህመም በላይ ናቸው። ቁጡ መሆን መማር አለብን ባይ ነኝ። እላፊ ቃላት ትርፋቸው ቂም ነው። ሰው ፊት ያልወጡ ለቅሶች እየበዙ ነው። እናንተ ግን ማንም ያላየው ልፋታችሁን ሳተኛ ያሳልፋችሁትን ሌሊት በዝምታ ያዋጣችሁን የድካም ጊዜ ሁሉ እግዚአብሔር በደስታ ፍሬ ይቀይርላችሁ። በህይወት ትልቁን ትምህርት ልምከር። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ። ይብላኝ ለእናንተ። እኛስ ትንሽ ታመምንና አስታማሚያችንና ቀባሪያችንን ለየንበት። ይብላኝ ለእናንተ። አንድ ሰው ምን ሲል ሰማሁት? ጓደኛቸው ነበርኩ እንጂ ጓደኞች አልነበሩም። አይፊልት ያ እንቅልፋችሁን መስዋዕት አድርጋችሁ የተጻጻፋችሁ ቴክስት ምን ላይ ደረሰ? ንገሩን እስኪ እንስሞኛው። ምን ላይ ደረሳችሁ? ምን ሆናችሁ? አሁን ላይ ወንድ ልጅ ይገርማል። በችግር መሃልም ስቆ ማለፍ ያውቃል። እንዳላለቀሰ ከሰው ተደብቆ እግዚአብሔር ይመስገን ይላል ደግሞ ስቆ። ወንድ ልጅ አይደለ ከሚላረግ በላይ የማታ ለቅሶውን ማንም ስለማያይ እግዚአብሔር ይመስገን ይላል ለጠየቀው። ያዳመጠ ሁሉ እንደማይረዳው በደንብ ነው የሚያውቀው። አዎ ወንድ ልጅ ይገርማል። ያሳቀለት ሁሉ ወዳጁ እንደማይሆን ጥንቅቅ አድርጎ ያውቃል። አይዞሽ የኔ አባት፣ ከፈጣሪ በታች ዓለም ትወናናት። እንደ እህት ልምከር ወንድም ዓለም ስማ። እማያልፍ ቀን የለም የማይነጋ ጨለማ። ከአምላክህ አትረቅ ቅረብ ወደ ጌታ። ይህም ሁሉ አልፎ ቀንም እናያለን የኔ አንበሳ በርታ። ፍቅር እንደ መጀመሪያ ሰሞን ብቻ ቢሆን ኖሮ ደስ ይል ነበር። መደዋወል፣ ደጋግሞ ማውራት፣ አለመሰለቻቸት፣ እንቅልፍ እምቢ ያለኝ ብሎ መነፋፈቅ፣ እያወሩ አለመጥገብ፣ እሺ ችግር የለውም መባባል፣ በችግር ጊዜም መደጋገፍ፣ ምሳ በላህ ብሎ መጠያየቅም ሲሆን ደስ ይል ነበር። ችግሩ ግን ያንን የመጀመሪያ ሰሞን ስሜት ዳግም አለማግኘት ነው። ፍቅር ደስ የሚለው ሲጀመር ብቻ ሳይሆን ሲዘልቅ አላችሁ። ደግሞ ያስቀየምናችሁ ራሱ አንደበታችንን ሳይሆን ልባችንን አይታችሁ በክፉም በደጉም ጊዜ የማትለዩ። ቆይ ምን አይነት ልብ ቢኖራችሁ ነው ግን? እንወዳችኋለን ብቻ ሳይሆን እናከብራችኋለን። ሚሽን ዝንብን ያስናቃት አፈጣጠሯ ሳይሆን አዋዋሏ ነው። በራሳችሁ በደንብ ምክንያቱም ያሳለፋችሁትን ነገር እናንተ ብቻ ናችሁ የምታውቁት። የዛሬ ምስጋና ደግሞ እኛ በጣም ስንፈልጋችሁ ከህይወታችን ገፍታችሁ ወጣችሁ ሰዎች ተባረኩ። በእውነት እንኳን ወጣችሁ። እኛ እኮ በጣም ትልቅ ነገር መስላችሁ ነበር። እንኳንም ወጣችሁ። ስትፈልጓቸው ሳይሆን ሲፈልጓችሁ የሚገኙ ሰዎች ኧረ እባካችሁ አላነሳም፣ እንዳትደውልልኝ፣ ከዚህ በኋላ እንዳትደውልልኝ አልፈልግም። እንዴ እናንተ ብቻ ስትፈልጉን እኛ አለን። እኛ ስንፈልጋችሁ ግን የላችሁ። ኧረ እንደዛ ነው።